ዛሬ ከኔ ከሆናችሁ ይሄን መሰለ እጅ የሚያስቆርጥም መኮረኒ እናዘጋጃለን። እንዳመጣችሁ ጠብቁኝ። እንደናችሁ እንደምሰነበታችሁ ሼፍ አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ የሰራ ቆይታ ጋር እንደምትመለከቱት በብዙ ግብአት ታጅበን የመጣሁት ዛሬ ማዘጋጀላችሁ ቆንጆ መኮረኒ አለ። እንግዲህ በዚህ ሁሉ ግብአት የገባበት መኮረኒ እንዴት የሚጣፍጥ ተስፋ አድርጉ። በጣም ቆንጆ ምግብ እንሰራለን። ግብአቶቹን በተራ አስተዋውቃችኋል። በጣም ብዙ ስለሆነ እንግዲህ ቶሎ አሳያችሁና እንሄዳለን ማለት ነው። በቅድሚያ ግን በዚህ በጎን ውሃ ስለጣልኩኝ መኮረኒ እንዲበስልኝ እሱ መጀመሪያ መኮረኒያችንን ውሃ ላይ ከከተትን በኋላ የውጭ ግብአቶቻችንን አስተዋውቃችኋለሁ ማለት ነው። እንደምትመለከቱት እዚህ ጋር ውሃ ፈልተዋል። ቆንጆ ሆኖ ስለፈላ እሱ ላይ ትንሽ ጨው እናደርግበታለን። እንደዚህ ጨው ካደረግን በኋላ መኮረኒውን እዚህ ላይ እንከታለን። እቺ ደርበብ አገ እንደዚህ እንከርናትና ወደ ግብአቶቹ ለማስተዋወቅ እንግባ። ቆዳው የተላጠ 4 መካከለኛ ቲማቲም አለ ለዚህ ስራ ያስፈልገናል። እንዲሁ ደግሞ 1-4-5 ፍንካች የሚሆን ነጭ ሽንኩርት ለዚህ ስራ ያስፈልገኛል። እንዲሁ አዘጋጅቻለሁ። 2 መካከለኛ ቀይ ሽንኩርት እንደዚህ ተዘጋጅተዋል። የሚያስፈልገናል የተላጠ ካሮት አለ። ከዚህ 2ቱን ካሮት ተጠቀምበታለሁ። 2 ካሮት እዚህ እንወስዳለን። እንዲሁ ደግሞ የጭቅና ስጋ አለ። እሱንም ለዚህ ስራ ያስፈልጋቸዋል። ደሰስ ያለ የሽንጥ ስጋ ወይ ደግሞ የሳምባ ቃፍ የሚባለው ፊሌቱም ስጋም ከሆነ መሆን ይችላል። እዚህ ጋር ደግሞ 2 ህርቦች አሉ። አንደኛው ሮዝማሪ ቅጠል ነው። አንደኛው ደግሞ ቤዝል ቅጠል አለ። እሱንም ለዚህ ስራ ያስፈልገናል። ሌላ ግብአታችን ደግሞ የቲማቲም ድል ለዚህ ስራ እንጠቀምበታለን። ስጋው የምናጣፍጥበት ደግሞ ሶይ ሶስ አዘጋጅቻለሁ። ከቅባቶች ደግሞ የገበታ ቂቤ ለዚህ ስራ ያስፈልገናል ማለት ነው። ጨው ቆንጆ ጨምረን በኋላ እናጣፍጠዋለን። አሁን እንግዲህ ቀጥታ ወደ ስራ እንገባለን። መኮረኒያችን የበሰለ አትክልቶቹ መካተፍ ጀምራለሁ ማለት ነው። በቅድሚያ እንግዲህ ከሽንኩርቱ እንጀምራለን። ሽንኩርቱን እንደዚህ አድርገን በጣም ሳይደቅ ነው ሽንኩርቱን የምንሰራው። እንደዚህ አድርጋችሁ ካረግን በኋላ እንደዚህ ፈንጠቅ አድርጋችሁ በጣም ሳይደቅ ይህን ያክል በቂ ነው። ይህን ካደረኩ በኋላ ወደ ሳህን ላይ መልሰዋለሁ ማለት ነው። እንዲያደርጋቸው ካረግን በኋላ አካባቢያችን እዚህ እናጠዳዳለን። በማስከተል ካሮት ከትፋለን። እችን ካሮት ያደርጋቸው ካረጋችሁ በኋላ ይሄም ዳይስ መከተፍ አለበት። ካረግን በኋላ እንደዚህ እንከትፋለን። በመሀል መኮረኒውን ነካ ነካ ማድረግ እንዳዘነጉ። እንዲህ ካረግን በኋላ ይህን እንደዚሁ ወደ ሳህን መልሳለን። እንግዲህ ቅድመ ዝግጅታችን ወይ ሚዛን ፕላስ እየጨረስን ያለ ነው። አሁን ደግሞ 1-5 ፍንካች ያክል ነጭ ሽንኩርት ይመታ ባለችን እንደዚህ እናስቀምጣታለን። ቀጣይ ስራችን የሚሆነው ቲማቲም መክተፍ ነው። ከሽንኩርቱ ጋር ከነጭ ሽንኩርቱ ጋር አንድ ላይ ስለምጨምረው በጣም ቃሩ እንዳይጠፋብኝ ስለምፈልግ ነጭ ሽንኩርቱ ጋር አብሬ ስለምከተው ጎን ለጎን አደርገዋለሁ።
አብሬ ስለምጨምረው በኋላ ትንሽ እናደርጋለን። ለምታዩ ገደፍ እንዳለ በሙሉ የሚደረገው በጣም አይደቅም። በጣም ነው የሚጣፍጥላችሁ እንደዚህ በምሰሩበት ሰዓት። እንዲህ ካደረጋችሁ በኋላ ሳህን ላይ ያዘጋጀውን ቲማቲምና ነጭ ሽንኩርቱን አንድ ላይ እንደዚህ እናስቀምጠዋለን ማለት ነው። ያው እንደዚህ ካደረግን በኋላ መክተፊያችንን እንደዚህ እናጸዳለን። አካባቢያችንን ጸዳ ካደረግን በኋላ ስጋውን ከፍ አድርገን ከትፈዋል። እንደዚህ አጋችሁ ለምታዩት ጭቅና ስጋ ነው። ከፍ አድርገን እንደዚህ ከትፈዋል። እንደዚህ አድርገን ጭቅናውን ከትፋለን። እንግዲህ ጨርሻለሁ። ስመለስ እንግዲህ መኮሮኒ ያጠልና የከተፏቸውን ግብአቶች በሙሉ ወደ መጥበሻችን ከተን እንዴት አድርገን እንደምንሰራ ተመልክታችሁ ማትሄዱ ጉርሻ ከሽመና ጋር ይቀጥላል። ጠብቁ። እሺ ተመልሻለሁ። አሁን እንግዲህ በሙሉ ግብአቶቹ ተከታትፈው ዘጋጅተው ለመብሰል ዝግጁ ሆነዋል። አሁን እንግዲህ በሙሉ በመጠቀም ማዘጋጀላችሁን ቆንጆ እንጃ የሚያስቆርጥ መኮሮኒ ትመለከታላችሁ። እንደዚህ ጎጎድ ያለ ድስት ወይም መጥበሻ ታዘጋጃላችሁ። መጥበሻ በጣም ቢሆን ቆንጆ ነው ለማገላጥ እንዲመቻችሁ። እንዲህ ካደረግን በኋላ እንደተለመደው በቅድሚያ 1-4 ሾርባ ማንኪያ የሚሆን ዘይት ታደርጋላችሁ። 50 ግራም የሚሆን ደግሞ ቅቤ እናደርጋለን። እንደዚህ በዘይት ብቻ መስራት ትችላላችሁ። ቅቤው ግን ጣዕሙን ቆንጆ ስለሚያደርግላችሁ ነው ቅቤ መርጠው። የእንጨት ማማሰያ እንጠቀማለን። ያርጋችሁ። በቅድሚያ እንግዲህ ትንሽ የካሮቱ ጠንከር ስለሚልባችሁ ቶሎ ለምሳሌ እንዳያስቸግራችሁ ካሮቱን ጨምርና ከዛ ሌሎች ግብአቶች እየጨመርን እንሄዳለን ማለት ነው። የጭቅና ስጋው በጣም ቶሎ ስለሚበስል ከላይ መጨረሻ ላይ ማድረግ ትችላላችሁ። አሁን ዘይቱና ቅቤው እንደዚህ መቅለጡን ካረጋገጣችሁ በኋላ እንደዚህ ሞቅ ይበል። እንዲህ ካረግን በኋላ ካሮት እንጨምራለን። ካሮት ይገባና ማፍሰል ጀምራል ማለት ነው። ትንሽ ካሮት ጠውለግ ማለት ጀምራ አንድ ደቂቃ ይፈጅበታል። ሌሎች ግብአቶች ይገባሉ ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱንም ጫን አድርጓት። ሁሌ አዲስ ምግብ በምሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። እንዲሁም ሁሉ ሰው ባለሙያ እንዲሆን ይህን ምግብ ለሁሉ ሼር አድርጉት። ላይክ ማድረግ እንዳይረሳ። ሁሌ ከኛ ከሆናችሁ ቆንጆ ምግብ ታገኛላችሁ። ባልባይ ምትሆናላችሁ። ጉርሻ ከሽመና ጋር ይቀጥላል። እንደዚህ ካሮት እንደዚህ እናበስላለን። ለምታዩት ቆንጆ ነው እየበሰለ ካሮት ያለው። አሁን በማስከተል ሽንኩርት ይገባል። ቀይ ሽንኩርት ይገባል። ቀይ ሽንኩርትና ካሮቱ አብሮ እንደዚህ ይበስላል። ካረግን በኋላ እዚህ ጋር የምትመለከቱት ሮዝማሪ ቅጠል አለ። አናታ ተቆርጣ እንደዚህ ጨምርና ከሽንኩርቱ ጋር በስበስል ቃናውን ቆንጆ ያግላችሁ። ከታች ጀምሮ ቤዝ ሆኖ ምግቡን ያጣፍጥላችኋል። ከታች ሲሆን ለሚሆንበት ሰዓት ትንሽ እንዲበስላችሁ ሽንኩርቱ ውሃ እንዲጠብ እናደርግበታለን። እንደዚህ መብሰውን ያፋጥንላቸዋል ሲሆን ለማስከተል እንግዲህ እዚህ ጋር የምንጨምረው የቲማቲም ድል አለ። በሾርባ ማንኪያ 2 በሻይ ማንኪያ 4 የተለካ አለ። እሱን እንደዚህ እንጨምረዋለን። እንደዚህ አድርገን ይሄን እንደዚህ እንዲያርገን ሽንኩርቱን ካሮቱን እንደዚህ አድርገን ከቲማቲም ድል ጋር ካበሰልን በኋላ ቲማቲም ነጭ ሽንኩርቱን አሁን እንጨምራለን። ይሄ እንደዚህ በጣም ቆንጆ እንዳለ እንደዚህ አድርገን እናበስለዋለን። ከርነን 2 ደቂቃ ያክል እናቆየዋለን። ከ2 ደቂቃ በኋላ መልሰን ቲማቲም ሄዱ ጠብቁኝ።
እሺ ተመልሰናል። ዋው ቆንጆ ነው እየበሰለ ያለው እንደዚህ። አሁን ስጋ እንጨምራለን። ስጋውን አሁን ጨምሮ በጣም ለስላሳ የሆነ ስጋ ስለሆነ ለመሰል በቀላሉ ስለሚመስለኝ ነው። አሁን ቅመማ ጀምራለሁ። 1 ሻይ ማንኪያ ጨው አደርጋለሁ። ግማሽ ሻይ ማንኪያ ቁንዶ በርበሬ፣ 1 ሾርባ ማንኪያ ሶይ ሶስ፣ ካረግን በኋላ ቤዝል ቅጠሉን ያርጋችሁ ቤዝል ቅጠል እናደርጋለን። ቅድም ያስቀሩት የፓስታ ውሃ አለ። ከፓስታው ላይ እንደዚህ ውሃ ልጨምርበታለሁ። ተጨማሪ እንግዲህ 2 ደቂቃ 3 ደቂቃ እንደዚህ ስጋውን እስኪወስድ ድረስ እናቆየዋለን። ስመለስ ደግሞ መኮረኒያችን ጨምረን እንቀላቀልና ቆንጆ ቡና አዘጋጃለን። ከላይ ቺዝ እናደርግበታለን። የሚገርም ምግብ ነው። እንዳያመልጣችሁ ጠብቁኝ። እሺ ተመልሰናል። ዋው ታታላችሁ እንዴት እንደሚያምር ሶሱ በጣም ቆንጆ ሶስ ያዘጋጀ ነው። አሁን እዚህ ላይ ትንሽ ጣዕሙን ቀምሳለን። ዋው ትንሽ ቁንዶ በርበሬ እና ጨው ይፈልጋል። ትንሽ ጨው እናደርጋለን። ካረጋችሁ በኋላ ማካሮኒ እንጨምራለን። እዚህ ይገባል። ከዛ ይጀባለቃል። ዋው ዋው ስመለስ እንግዲህ ወደ ማቅረቢያ ዕቃችን ላይ ገልብጠን ከላይ ቺዝ እናደርግበትና አሳምረን እንመገበዋለን። ትንሽ ቺዝ ከላይ ታደርጋላችሁ፣ ከላይ ውሃ እንጨምርበታለን። ዋው የሚገርም ምግብ ነው። ጠብቁኝ፣ አብረን ቀምሳለን። ሁላችሁ እሺ እንግዲህ ተመልሰናል። አሁን ያዘጋጀነው መኮረኒ ደርሷል። አሁን የኛው እንደዚህ እናደርግና እዚህ እናወጣዋለን። እዚህ ላይ እንዲህ አድርገን ያዘጋጀነውን እንደዚህ ጥብስ አገልግሎቷን ካረጋችሁ በኋላ ከንፈር ለአይን እንደዚች እናጥራታ እንደዚህ አድርገን እናጥራለን። ካረጋችሁ በኋላ ተጨማሪ ቺዝ ከላዩ ላይ ዋው ቡም። እሺ አሁን እንደዚህ እናደርጋለን። ለአይናችን እንዲያምር ሙፍጭ ጋር እንደዚህ በዚህ ሰከን አድርግባት እንደዚህ አድርገን በጣም ቆንጆ በዚህ ጋር አለችኝ እናደርጋለን። ማንኪያ ንጹህ ማንኪያ እናመጣለን። ከስጋው ከመኮረኒ ከአትክልቶች እንደዚህ እንቀላቅላለን። ቺዝ አለው ሶሱ እንደዚህ እንቀላቅልና ምን እንደምገልጸው አላውቅም። ከምነግራችሁ በላይ በጣም ቆንጆ የመኮረኒ አሰራር እባካችሁ ሞክሩት። በጣም ትወዱታላችሁ። በቀላሉ የሚዘጋጅ የምግብ አሰራር ነው። በታች ትንሽ ስጋ ካለ እንደዚህ በርከት ታጋችሁ ከአትክልትና ከመኮረኒ ጋር ለቤተሰብ እንዲበቃ ማድረግ የምችልበት የምግብ አሰራር ነው። እንዳያችሁ እንግዲህ 250 ግራም ወደ ኪሎ ስጋ። ይሄ እንግዲህ ለ4 ሰዎችን በረጋ በላይ የሚችል የምግብ አሰራር ሰርተና ማለት ነው። ስለዚህ ሁሌ ከኛ ከሆናችሁ የሚያሰል ምግብ ታገኛላችሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ መስንበት በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋለሁ። ቻው።